በእጆ ላይ ምንም አይነት የምግብና የውሃ አቅርቦት ሳይኖር በሰው ልጅ ታሪክ ውስጥ እጅግ በጣም አስፈሪ ወደ ሆነው ግዙፉ የፓሲፊክ ውቅያኖስ ቢወረወሩ ለስንት ቀን በህይወት መቆየት ይችላሉ? ለአንድ ቀን? ለሶስት ቀን? ወይስ ለአንድ ሳምንት? በኖቬምበር 2012 ሆሴ ሳልቫዶር ላርቫሬንጋ የተባለ ኤል ሳልቫዶራዊ አሳ አጥማጅ ለሁለት ቀን የሚቆየው የአሳ የማጥመድ ጉዞ ከሜክሲኮ የባህር ዳርቻ ወጣ። ነገር ግን ያ ጉዞ ወደ 2 ቀን ሳይሆን ወደ 438 ቀናት ዘለቀ። ለ14 ወራት ያህል ያለ ንጹህ ውሃ፣ ያለ መገናኛ መሳሪያ፣ ጥሬ የባህር ወፎችና የሻርክ ደም እየጠጣ ከ6700 ማይል በላይ በውቅያኖስ ላይ ተንሳፈፈ። ይህ ታሪክ ስለ ሰው ልጅ አስደናቂ የመኖር ፍላጎት አይምሮን ስለሚፈታተነው አሰቃቂ የውቅያኖስ የሚነገር እውነተኛ ታሪክ። ሆሴ አልቫሬንጋ በሜክሲኮ ጠረፍ አካባቢ ለዓመታት የኖረና ውቅያኖስን እንደ እጁ መዳፍ የሚያውቅ ጎበዝ አሳ አጥማጅ ነበረ። ኖቬምበር 17 2012 ትልቅ የሻርክ መንጋ ለማጥመድ ከጓደኛው ጋር ለመውጣት አቀደ። ነገር ግን መደበኛ ረዳት ስለቀረ ኮርዶቫ የተባለውን የ22 ዓመት ወጣት ቀጠረ። ወጣቱ በውቅያኖስ ላይ ምንም አይነት ልምድ አልነበረውም። የተሳሳተ ውሳኔ እዚህ ጋር ተጀመረ። የአየር ንብረት ትንበያው ከባድ ማዕበል እንደሚመጣ ቢያስጠነቅቅም ሆሴ ችላ በማለት በትንሹ ጀልባቸው ወደ ውቅያኖሱ ገቡ። ከባህር ዳርቻ 120 ማይል እንደራቁ ድንገት ከባድ አውሎ ንፋስ መታቸው። ማዕበሉ ቁመቱ እስከ 5 ሜትር ይደርሳል። ለ50 ሰዓታት ያህል ከማዕበሉ ጋር ከተዋጉ በኋላ የጀልባው ሞተር ተሰበረ። የሬዲዮ ባትሪው አለቀ። ጀልባውን ለማቃለል የያዟቸውን በመቶዎች የሚቆጠሩ ኪሎግራም አሶችና ውድ ቁሳቁሶችን ሙሉ በሙሉ ወደ ባህሩ ለመጣል ተገደዱ። አሁን የቀራቸው ነገር ቢኖር አንድ ትንሽዬ ማቀዝቀዣ ሳጥን፣ አንድ ቢላዋና ባዶ የፕላስቲክ ባልዲዎች ብቻ ነበሩ። ምንም አይነት የመገናኛ መሳሪያ ስለሌላቸው የሜክሲኮ የባህር ጥበቃ ቡድን ለቀናት ቢፈልጋቸውም ሊያገኛቸው አልቻለም። ፍለጋው ተቋረጠ። የቤተሰብ አባሎቻቸው እንደሞቱ ቆጠሯቸው። ነገር ግን እነሱ በሕይወት ነበሩ። በውቅያኖስ ላይ ትልቁ ገዳይ ድርቀት ነው። በውቅያኖስ የተከበበ ሰው የባህሩን ጨዋማ ውሃ ሊጠጣ አይችልም፣ ምክንያቱም ውሃው ኩላሊትን ይጎዳል። ታዲያስ እንዴት በሕይወት ቆዩ? አንደኛ፣ የዝናብ ውሃ። ዝናብ ሲጥል ውሃውን በፕላስቲክ ይቀምሱ ነበረ። ዝናብ በሌለበት ጊዜ ግን የራሳቸውን ሽንት ለመጠጣት ተገደዱ። ሁለተኛ፣ የባህር ኤሊዎችና ወፎች። ሆሴ በባዶ እጁ ጀልባው አቅራቢያ የሚቀመጡትን የባህር ወፎችን አንገት እየጠመዘዘ ይዝ ነበረ። ደማቸውን እንደ ውሃ ይጠጡት ነበረ። ሶስተኛ፣ ሻርኮች። ትንንሽ ሻርኮች በጀልባዋ ጠርዝ ላይ እጁን በመክተት በባዶ እጁ እየጎተተ ያወጣ ነበረ። የሰውነታቸው ቆዳ በፀሐይ ጨረር እየተቃጠለ፣ ሌሊት ደግሞ በብርድ እየተንቀጠቀጡ ቀናትን መቁጠር ጀመሩ። በአራተኛ ወር ደግሞ ሁኔታው ይበልጥ ጨለማ። ወጣቱ ኮርዶቫን ጥሬ ወፎችና የባህር ፍጥረታትን መብላት አልቻለም። ሆዱ አልተቀበለውም። በአመጋገብ እጥረትና በዲፕሬሽን ምክንያት ሰውነቱ እጅግ ደከመ። በስተመጨረሻ ኮርዶቫን ከመሞቱ በፊት ለሆሴ አንድ ጥያቄ ጠየቀው። ሰውነቴን እንዳትበላ ቃል ግባልኝ። ሆሴም ቃል ገባለት። ኮርዶቫን ከሞተ በኋላ ነገር ግን የሆሴ አይምሮ ይህን እውነት መቀበል አልቻለም። ለ6 ቀን ያህል የጓደኛውን አስክሬን በጀልባው ላይ በማስቀመጥ እንደ ሕያው ሰው ያናግረው ነበረ። ዛሬ እንዴት ነህ? በጥሩ ሁኔታ ተኝታል እያለ ይጠይቆ ነበር። በሰባተኛ ቀን ግን ሆሴ ከብደቱ ነቃ። የጓደኛውን አስክሬን ወደ ውቅያኖስ ለመልቀቅ ተገደደ። አሁን አጠቃላይ በሆነው በፓሲፊክ ውቅያኖስ ላይ
ሆሴ ሙሉ በሙሉ ብቻውን ቀረ። የብቸኝነት ስሜት ከአካላዊ ስቃይ በላይ ሆሴን ያቆስሎ ነበር። ጥቂት ግዙፍ የጭነት መርከቦች በሩቅ ሲያልፍ አይቶ እርዳታ ለመጠየቅ ቢጮህም በትንሹ ጀልባ ላይ ያለውን ሆሴ ለማንም አልታየም ነበር። ራሱን ለማጥፋት ቢለዋውን አንስቶ የነበረ ቢሆንም በእግዚአብሔር ላይ ያለው እምነትና ወደ ቤተሰቡ የመመለስ ህልሙን አበረታታው። ቀናትን የሚቆጥረው የጨረቃን ቅርጽ በመመልከት ነበር። 15 የጨረቃ ዑደቶች አለፉ። አጠቃላይ ጉዞ ከሜክሲኮ ተነስቶ እስከ ኦሺኒያ ደሴቶች ድረስ 6700 ማይልስ ወይም 10000 ኪሎ ሜትር በላይ ደረሰ። በጃንዋሪ 30 2014 ከ438 ቀናት በኋላ በሩቅ አረንጓዴ ደሴት ታየው። የማርሻል ደሴቶች አካል የሆነችው ኢቦናቶል ነበረች። ሆሴ ከጀልባው ዘሎ መዋኘት ጀመረ። የደሴቲቱ ነዋሪዎች ጸጉሩና ጢሙ ያደገ የነደደና በጭንቅ የሚናገር ሰው አገኙት። ሆሴ ስድን ዓለም ሙሉ በሙሉ ደነገጠ። መጀመሪያ ላይ አብዛኞቹ ሰዎች አንድ ሰው ለ14 ወራት በባህር ላይ ሊቆይ አይችልም ውሸት ነው ብለው ነበር። ነገር ግን የሃዋይ ዩኒቨርሲቲ ሳይንቲስቶች የውቅያኖሱን ሞገድ አጥንቶ ጀልባው በ438 ቀናት ውስጥ ልክ ማርሻል ደሴት እንደምትደርስ በሳይንስ አረጋገጡ። ይህ ታሪክ የሚያሳየው የሰው ልጅ አእምሮና አካል የተሰጠውን ፈተና አልፎ ለመኖር ያለውን አቅም ምን ያህል ድንቅ እንደሆነ ነው። ቪዲዮውን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም።